ይባላል። የ03 ቀበሌ ነዋሪ ነኝ ሐሙሲት ማለት እና በቀበሌያችን በጣም ጥሩ ለውጥ አለን። እኛ እዚህ መጀመሪያ ማሳ ሳይገባ በቃ ለውጥ አልነበረንም። በአመት አንዴ ስንዴ ነገር ጤፍ ነገር ነው የምናገኝ ነበረው። ምንም ለውጥ አልነበረውም ብሎ ድነ ነው። አሁን ግን የሰቆጣ ወረዳና ዞን በዚህ ፕሮጀክት አመጣው ልምቶ እንደዚህ ሆነ አግቶ ለነኚህ እርሻዎች አስቦ ያመጣውን ልማት በጣም ተቀይረናል። እናገኘው ማሳህል ማይረባ 4 ኪሎ 3 ኪሎ አሁን ግን ገና ዘንድሮ አይደል የገባው አንድ አለባ ነው የዘንድሮውን አለባ እና ይወለገና ማለት ነው። እና ያሁኑ ይበልጣል የበጋው ይበልጣል ክረምቱ የበጋው ይበልጣል የዚህ መኸሩ ማለት እሱ ስለሚበልጥ እና ዞሮ ግን ለውጣማ ነን ተደስተናል። ሀብታም ነን በጣም ግዙፍ ነን እኛው ለቀጣይም እንግዲህ እንጨምራለን ማለት ነው። እየተለወጥና እየተቀየርን ነው የምንሄደው ነው የምለው። ልማት የተደረገልን የካናል ስራ እና በጣም ተደስተናል። እንደዚህ ገደሉንም ጭረው በስንት የመጣበቱ ይሄ ድርጅት የመጣበቱ ስራ በጣም የተለየ ነው። እንደሱ የሰራ ያለ ብዙ መስኖዎች አሉ በዛ ላይ የሞቱ ናቸው። አሁን በዛ ላይ መስኖዎች በጣም የሞቱ ናቸው። ይሄን ያንን ላይ ስታወዳድር አፍሪካ ልማት ባንክ ልማት ማለት ነው በጣም ጀብድ ነው የተሰራው ስራ ማለት ነው። 3 ሜትር 2 ሜትር የተነሳበት አንግል አለው። ለምሳሌ እዛ ጥግ ላይ ውሃልኩ ማለት ነው ውሃልኩ የተገነባው በጣም የተለየ ነውና ድልድዮች የተሰሩ ካናል ላይ ድልድዮች የተሰሩ ድልድዮች ራሱ በጣም ወደር የሌላቸው ስሜ ዶክተር ረፈ ይባላል። የ03 አፍሪካ ልማት ባንክ በሰራው ካናል ተነስተን ይኸው እንደዚህ አይነት ልማት ማልማት ጀምረናል። ይኸው ቆንጆ ሁኔታ ነው ያለው። እንደውም አሁን ወደ ምርት ጀምረናል እየሸጥን ያለው እና ይሄ ካናሉ በጣም ቆንጆ ሁኔታ ነው ያለው። በጣም ደስ ይላል። ግን እኔ አሁን የምጠይቀው ጥያቄ ቢኖር ካናሉ ቢጨምር ውሃው በቂ ከበቂም በላይ ስለሆነ ውሃው ወደዛ ቢጨምርልና ብዙ ገበሬዎችን ማካተት ስለሚችል በጣም እዛ በተጨማሪ ሁሉም ወጣት እንደዚህ ያለማ በጣም ቆንጆ ልማት ጥሩ ሁኔታ ነው ያለው። እንደምታዩት ነው እየሰራን ነው። ይኸው እንግዲህ ያለማ ነው ያለው። ምን ተጠቃሚ ነህ አንተ? እኔ ሽንኩርት አለኝ፣ ቲማቲም አለኝ። ይሄም ሽንኩርት የኔ ነው። እዛ ደግሞ እሱ ወንድሜ ጋር ደግሞ እዛ አለን አንድ 3 ማን በላይ ሽንኩርት ቲማቲም አለን። አሁን ራሱ ገና ቆይቼ ነው ወደ ታርገት ነው የመጣሁት። ጥሩ ሁኔታ ነው ያለው። ቲማቲም አሁን የምታዩት ነው በጣም ቆንጆ ነው ያለው። ሽንኩርቱ ነው ያው ቆንጆ ይሄ የ2 ወር ሽንኩርት ነው የምታዩ 2 ወር ነው ገና 2 ወር ይጠብቃል አለው እና ቆንጆ ነው ያለው እስካሁን። አሁን አንተ በእጅህ ላይ ያተረፈው ነገር አለ አሸጠው ቲማቲም ማለት አሁን በቃ ቲማቲም አሁን እየሸጥ ነው። የቲማቲሙን ገና ጅማሮ ማለት ነው ለቀማው እንግዲህ ወጭን ከበር አድርጌ ያለው ማለት ይችላል። ከእንግዲህ በኋላ ያለው ትርፍ ነው እና በጣም ደስ የሚል ሁኔታ ነው ያለው። አሁን ገበያው ቆንጆ ነው ያለው እና ደስ ይላል። ሙላታ ሳይ ይባላለሁ። በ03 ቀበሌ ነዋሪ ነኝ በዚህ በሐሙሲት። ዞሮ ልማቱ ይሄ እንደምታዩት ነው። አፍሪካ ልማት ባንክ ሳላመሰግነው አላልፍም። ከ30 ከ40 በላይ የወጣቶች የስራ እድል ፈጥሯል። እኛም ተጠቃሚ ሆነናል። የገበያ ማረጋጋትንም እየሰራን ነው። ይሄንን ስራውንም እንደምታዩት ነው። ካናሉን ከምንም በላይ ሳላመሰግነው አላልፍም። ያው ትንሽ ውሃው ብቃት ስላለው ትንሽ ትምህርት ቤቱ ልፍ ቢል ከዚህ በኋላ ብዙ ማሳዎች ስላሉ ቢቀጥል ውሃው በቂ ስለሆነ የሚል ሀሳብ አለኝ። ከዛ በተረፈ በጣም ሳላመሰግነው አላልፍም። ይሄ የምታዩት ነው። 2 ገበያ ቲማቲም ጀምረናል። ሰቆጣ ትላት ወዳ ለሰቆጣ ለሰኞ ገበያ አንድ 43 ካሳ ልከናል። ለዛሬ ደግሞ አንድ 23 ካሳ አቅርበናል ለሐሙስ። ምርቱን እንደምታዩት ነው ገና ይቀጥላል። እስከ ዛሬ ወርም ይቆያል ገና እና ካሁን በኋላ ያለው ትርፋችን ነው ማለት እንችላለን። ዞሮ ይሄ እንደምታዩት ምርቱ እንግዲህ ገና ነው። ወጫችን ስናስበው ወደ 200,000 ይጣጋል። ይሄን እንግዲህ በዛሬው ገበያ ዘግተናል። ወጫችን ካሁን በኋላ ያለውን ዘግተናል። ይሄ የምታዩት ምርት እስከ 300,000 እስከ 400,000 እንለማለን ብለን የምናስበው ነው። ይሄ ትርፋችን ነው።